3 ሰዓታት ይህን የመሰለ ጉዞ ለማጠናቀቅ በእውነት የሚፈጅብኝ ጊዜ። ይሄ ቦታ በኤዲቲንግ የመጣ አይደለም፣ እኔ ራሴ ሄጄ እንጂ። የጃንሆይ ውሻ የመቃብር ስፍራ፣ አጼ ኃይለ ሥላሴ ውሻቸውን የቀበሩበት ቦታ። እዚህ ቦታ ለመድረስ ስንት ላብ እንዳፈሰስኩ፣ ስንት ጊዜ ልቤ ሊወጣ እንደደረሰ ላሳያችሁ። መጨረሻቸውን ማንም የማያውቀው ሚስጥራዊ ዋሻዎች፣ ብዙዎች የሰሙት ጥቂቶች የደረሱበት የኤረር ተራራ ሚስጥር እና ፈተና ዛሬ ይገለጣል። የት ነው ያለነው? ይህ ጉዞ የመንፈስን ጥንካሬና የሰውን ልጅ የመጨረሻ ጥረት ይፈትናል። ከቤት የተነሳው ዓላማዬ ቀላል ነበር። ታሪክ፣ እረፍትና በረከት ማግኘት። መጀመሪያ ላይ ቀላል ጉዞ መሰለኝ። ደብረ ዘይት ደረስኩ። ደብረ ዘይት በጣም ቆንጆ ናለች። ከወትሮ በተለየ አምራ በቆንጆ መብራቶች ተውባ። ይህን ጉዞ ምን ያህል ገጠር ውስጥ እንዳለ ማሳያዬ ነበር። በባጃጅ ጉዞ ጀመረ። የኤረር ባህታ ታፔላን አልፈን ወደ ገጠር ገባ። መንገዱ ኮረኮንች፣ አስቸጋሪ፣ አካባቢ ግን ገነት ነበር። እልም ያለ ገጠር። ወደ ገዳሙ እንደደረስን ሰላሙ በላይ ላይ ያረፈ። እዚህ መገኘት ብቻ በረከት ነው። ጸሎት አደረግን። የምናድርበት ቦታ ፈለገ ወጣን። የዚህ ቦታ ምስጢር ይህ ነው። ልክ እንደ እናት ቤት ገዳም ውስጥ አይደለም፣ ወደ እናታችን ቤት ነው የሄድነው። መነኩሴ እናቶች በሩን ከፈቱልን። ዳቦ፣ ሽሮ፣ ከዛም ደግሞ እሸት በቆሎ እና የገብስ ሻይ። እንግዳ አቀባበላቸው ከልብ ነው። ፈገግታቸው፣ የልባቸው ንጽህና። እስከ ዛሬ እዚህ ሳልመጣ በመቅረቴ ቁጭት ተሰማኝ። ምሽት ላይ ፀሐይ ስትጠልቅ የገዳሙን በር ላይ ተቀምጠን እይታውን ተመለከት። ማመን ይከብዳል። እየነጋጋ ነው። አሁን ከሌሊቱ 11 ሰዓት ነው። ትልቁ ፈተና ፊት ለፊታችን ነው፣ የኤረር ተራራ። አሁን እንግዲህ ከሌሊቱ 11 ሰዓት ነው። የሚወስደን ልጅ እየጠበቅ ነው። ወደ ኤረር ተራራ የሚወስደን ልጅ ከመምጣቱ በፊት ስለ ተራራው የተወሰነ ነገር አባቶችን እንጠይቅ። ኤረር ተራራ ማለት የኢትዮጵያ የማለም ምርት ነው። ተራራው ላይ ጭቃል ተቸክሎ ገመድ ወደዛ ወደዛ ቢሰበኩ ነው። ከነ አቡነ ተክለ ሃይማኖት በፊት ነው ማለት ነው። ወደ ኤረር ተራራ ጉዟችን ተጀምሯል። ጨለማ ስለነበር ብዙ መቅረጽ አልቻልኩም፣ ግን እየነጋ ሲመጣ ያ ውበት፣ የቦታው ድባብ ግን ውበቱ በቀላሉ አይገኝም። ከሌሊቱ 11 ሰዓት ተነስተን ጉዟችንን ጀምረናል። ከኤረር ገዳም ተነስተን ኤረር ተራራ ጫፍ ላይ ለመድረስ 3 ሰዓት ይወስድብናል። እስከምንደርስ ድረስ የኤረር ባህታ ገዳም ቆይቴን በትንሹ ላሳያችሁ። ማህሌተ ጽጌ። አሁን ከሌሊቱ 9 ሰዓት ነው። ብርዱ በጣም ከባድ ነው። የመነኮሳቱ ያሬዳዊ ዜማ ልብን ይነካል። እኔም ከነሱ ጋር አብሬ ለመዘመር ወሰንኩ። ከመዘመሬ በፊት ግን የት እንደደረስኩ ላረጋግጥ። የከተማ ልጅ ነኝ። ለትንሽ መንገድ እንኳን ታክሲ የምንፈልግ። ልቤ ከደረቴ ሊወጣ ደረሰ። ደርሰናል። እዛ ታርፋለህ ይሉኛል። ውሸት አቃተኝ። ለመመለስ አሰብኩኝ። ቢቀርብኝስ ብዬ ራሴን ጠየቅኩኝ። ጓደኛዬ ውሃ ፈሰሰልኝ። ይቀዘቅዘዋል አሉኝ አብረውን የመጡት። ትክክል ነበሩ። በብርድ ምክንያት ደራርቤ የለበስኩት ልብስ ሰውነቴን አሞቀው፣ ልብ ምቴን አባብሶት ነበር። አቅለሸለሽኝ፣ አስመለሰኝ። ምንም እየመሰለኝ አይደለም። ወይኔ መጣብህ። በሚያሳዝኑ ሁኔታ ከዚህ በኋላ ካሜራ የቀረጻ አቁሙ። በጣም ስላመመኝ ወደ ቅድሙ ያሬዳዊ ዝማሬያችን እንመለስ።
በዚህ አባቶች የህይወታቸውን ሙሉ ጊዜ በጸሎት ያሳልፋሉ። ለዓለም ሁሉ ሰላምን ይለምናሉ። በጉዞ ላይ ባጋጠመኝ ድካም ምክንያት የጤናዬ ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል። እስቲ እሱን ቼክ ላድርግ። በርትቼ ቀጥል ይሁን ወይስ ጉዞውን አቋርጬ ይመለሳለሁ? ግን ከትንሽ ደቂቃ በኋላ ተረጋጋሁ። ለራሴ ደጋግሜ ነገርኩት፣ ተስፋ መቁረጥ የለም። ይህን ቦታ ለእናንተ ማሳየት አለብኝ። በመንገዳችን መሃል ከቀዳማዊ አጼ ኃይለ ሥላሴ ጎን ማትለይ ውሻቸው የመቃብር ስፍራዋ እዚህ አካባቢ እንደሆነ ሰምቻለሁ። የመቃብር ስፍራው እስከምንደርስ ድረስ ስለ አጼ ኃይለ ሥላሴ ውሻ ኤአይን እንጠይቀው። ይህ ተራራ የጥንት ነገሥታትን ሚስጥር በሙሉ ይዟል። በተለይ የኢትዮጵያ የመጨረሻውን ንጉሠ ነገሥት አጼ ኃይለ ሥላሴ ቀዳማዊ አሻራ እዚህ አለ። በአፈ ታሪክ መሰረት እሳቸው የወዷት የነበረችው ውሻቸው ወይም የቤት እንስሳቸው በዚህ አካባቢ ተቀብራለች። ለምንድን ነው የንጉሱ የቤት እንስሳ መቃብር በዚህ ገጠር ተራራ ላይ የሚገኘው? ይህ የሚያሳየው የአጼው ተራራውን ፍቅር ነው። አጼ ኃይለ ሥላሴ ብዙ ጊዜ ወደዚህ አካባቢ ይመጡ ነበር። ይህንን የሰላም ስፍራ ይወዱት ነበር። አጼ ኃይለ ሥላሴ ውሻቸውን የቀበሩበት ቦታ። ስለዚህ ይህ የውሻ መቃብር የንጉሠ ነገሥቱ የተራራውን ልዩ ቦታ አድርገው የመመልከታቸው ሕያው ማስረጃ ነው። ሌላው ላይ ነበረ ጽሑፍ ነበር። ይህ ኃይለ ሥላሴ ድሮ እና ይህ ውሻ ውልትና ይህ በኃይለ ሥላሴ ተከለዛ የደረስን ትንሽ ነው የሚቀረን። ተራራው ጫፍ ላይ ልንደርስ ተቃርበናል። እዚህ አካባቢ ብዙ ምስጢራዊ ዋሻዎች እንዳሉ ተነግሮናል። በመንገዳችን መሃል እናገኝ ይሆን? አብረን ምናይ ይሆናል። እስከዛ ግን ኤረር ባህታ ገዳም አግኝተናቸው እያስተማሩን ወደ ነበሩት አባት እንመለስ። ብዙ ቅዱሳን ብዙ አባቶች የተሰዉበት አሁን ብዙ ዋሻ ያለበት ነው። አሁን እኛ ደን ዝም ብለን ይችን የምናውቃትን ይቼ እመቤታችንን ተራራ የምናያት ከዛ በማዶ ደግሞ ታወቀው ይነባ ቁምጣን ነው ይነባ ግረስ አይደል። ከዛ የበለጠ ግን ቅዱሳን የተሰወሩበት ቦታ ዋሻ ነው። ዋሻው ይህ ዋሻ ቀድሞ ቤተክርስቲያን ነበር። ታቦቱም ወደ ኤረር ገዳም መሄዱን ተረዳል። ወዴት ነው የሚሄዱት? በዚህ ጸሎት ማድረግ ያላቸው ያሉበት የሚጸልዩበት የሚታዩም ያሉበት ያው የማይታዩም ያሉበት በጊዜው የዚህ ህዝብ ራሱ እዛ አካባቢ ነበር የሚሰፍረው። እንደ ሰፈር አድርገው የሚቀመጡበት እና የኃይለ ሥላሴ እንደዚህ ዋና ቀኝ አዝማች ያማጅ የሚባሉት እዛ ነበር የሚቀመጡት። ደርግ ነው ከዛም በኋላ እዚህ ተጠራቅመን ተሰራለን እና ወረድ ብሎ ይሄ ሰፈር አድርጎ ወደዚህ ወረዳቸዋል። እንደሰሞታል ከዛ ወደዚህ ወረዳቸው። የቴዎድሮስ ቤተ መንግስት አይተዋል። እኔ ሄጃቸዋለሁ። የቴዎድሮስ ቤተ መንግስት አላቸው እሳቸው የራሱ ቤተ መንግስት ሰርተው ከኢየሩሳሌም ድንጋዩን ያስመጡበት ከዚህ እስከዛ ሙሉ ድንጋይ ያ ግን ወደ ስር ነው የሰመጠው ይላሉ። ወደፊት ገና ምናልባት ወደ ላይ ሊወጣ ይችላል። ቤተ መንግስት እግዚአብሔር ሲፈቅድ በዘመኑ ዘመን ይላሉ። ቴዎድሮስ በትረ ሙሴ እዚህ ዋሻ ውስጥ አለ። ግን እሱ እንደሆነ አይታወቅም። ግን በቀኑ ቀን ይወጣል። ወደዛ ደግሞ ቴዎድሮስ ቤተክርስቲያን አለ። የድሮ አባቶች ቅርጻ ቅርጽ ግን እሱም ካለቀኑ አይታይም። እሱ አሁን አለ እንደዚህ ድንጋይ ምናምን ድርሳነ ዑራኤል ክርስቶስ የክርስቶስን ጽዋውን ደግሞ በመንዝ እየረጨ ሲመጣ በዚህ ምዕር እንዲያረጨበት በዚህ በሸዋ ውስጥ ትላልቅ ገዳማት እንደሚሰሩ እነዚህ ቋላ ነው ተረከብድንና ትላልቅ መነኮሳት አባቶቻችን እንደሚነግሱበት ትላልቅ ቦታዎች እንደሚመሰረቱ የእመቤታችንን ታሪክ ላይ ይናገራል። መንገዱ ከብዷል፣ ግን ተስፋ አልቆረጥንም። እየሄድን ነው። ጫፍ ላይ ለመድረስ በጣም ተቃርበናል። በህዝቡ ዘንድ በሰፊው በሚነገረው ትንቢት መሰረት ይህ ተራራ ከመጨረሻው ዘመን ክስተቶች ጋር በጥብቅ የተያያዘ ነው። አንዳንዶች እንደሚሉት የሚመጣው ንጉሥ አጼ ቴዎድሮስ ከዚህ ተራራ አቅራቢያ ካለው ቦታ ጋር ይገናኛል፣ ወይም ታሪኩ እዚህ ላይ ትልቅ ምዕራፍ ይኖረዋል። የኤረር ባህታ ማርያም ገዳም ለብዙዎች መሸሸጊያ፣ የጸሎትና የይቅርታ ስፍራ ነው።
ሰዎች ለትንቢታዊ ዘመን እዚህ ቦታ መጥተው ይጸልያሉ። ይህ ተራራ ለኢትዮጵያ ያላትን መንፈሳዊ ተስፋ የሚጠብቅ ይመስላል። ይህ መሬት፣ ተራራው፣ ገዳሙ ስለ መጪው ዘመን ፍትህና ሰላም የሚናገር ድምፅ አለው። የኤረር ተራራ በአካባቢው ሰዎች ዘንድ የሚታወቀው በስውራን አባቶቹ ነው። ስውራን አባቶች ማለት ከዓለም ርቀው ራሳቸውን ለፈጣሪ ሰጥተው ከሰው ዓይን ተሰውረው የሚኖሩ መናኞች ማለት ነው። በዚህ ገዳም ውስጥ የሚኖረው ሰላም፣ የምናየው በረከት የእነዚህ የስውራን ጸሎት ውጤት ነው። ስለዚህ ወደዚህ ስትመጡ ከየትኛውም ሰው ጋር ስትገናኙ ትህትና ይኖራችሁ። የሚቀበሏችሁ አባቶችና እናቶች ወይም በመንገድ የምታገኟቸው ሁሉ ስውር የአምላክ በረከት ሊሆኑ ይችላሉ። ደረስን። ለቦታው ቃላት የለኝም። ዝም እዚህ ጫፍ ላይ መድረስ ትልቅ ፈተና ነበር። ያ ሁሉ ድካምና ላብ በአንድ ቅጽበት ይረሳል። ምክንያቱም ይህ ቦታ ታሪክን፣ ንግስናንና መጪውን ተስፋ በአንድ ላይ ይዟል። ኤረር ተራራ የመንፈስን ጥንካሬ ይፈትናል፣ ግን በመጨረሻ ዘላለማዊ ሰላምን ይሰጣል። የኢትዮጵያ ማዕከል ማለት ነው። ይህ ተራራ ልዩ ነው። እይታው፣ ነፋሱ እኔን ራሱ እያንገዳገደኝ ነበር፣ ግን መንፈስን ያድሳል። ያንገዳግዳል። አንተ እዚህ ቦታ ላይ እመቤታችን አርፋለች። እዚህ ተቀምጠን ጸሎት አደረግን። መንፈሳችን ታደሰ፣ የእረፍት ስሜት ተሰማን። ይህ ጉዞ ለምን እንደሆነ አሁን ገባኝ። እናንተስ ይህ ቅዱስ ቦታው ከ10 ስንት ይገባዋል ትላላችሁ? ኮሜንት ላይ ያሳውቁኝ። ሌላ እንዲህ አይነት የመንፈስ ፈተና ያለበት ቦታ እንዲሄድ የምትፈልጉ ከሆነ እኔ ዝግጁ ነኝ። ከዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻናሌን ሰብስክራይብ እያደረጋችሁ ጠብቁኝ።